እዛስ ቤት ገነባ ዛሬም በድንኳን ነው። እኛማ ይኸውልህ በቤት ኪራይ ችንካር እየተሰቀልን ኤሎሄ እንላለን። ጎጆ እንድጥልልን ወደ ላይ ገነባን፣ ወደ ጎን አሰፋን፣ ወደ ላይም ከላይ ወደ ጎንም ከጎን እንደ ጉር ተገፋን። ቤት ለእንግዳ ማለት ጭራሹኑ ጠፋን። አባታችን ሙሴ እንዴት ነው ለክብሩ ውቅያኖስ መክፈያው ደህና ናት ብትሩ። እኛማ ይኸውልህ እንጀራ ፍለጋ ባህር ስናቋርጥ የተስፋዋን ምድር አሸዋ ሳንረግጥ የትም ውሃ በላን የትም አሳላሰን። ንገርልንና ብትሩን ያውሰን። እናልህ እግዚአብሔር ከተስፋዋ ምድር ወደ ሌላ ተስፋ አለን እየኳተን መሄጃው ሲገርመን መመለሻ መንገድ መቆሚያ ቦታተን። ለአባታችን ሙሴ እንደምትልልን የመሄድ ዘመን ነው ባህር የመሻገር ዱላህ አላክልን ብሏል በልልኝ። ሰማይ ቤት እንዴት ነው? ዳዊትስ ደህና ነው? ዛሬም ይዘምራል ዛሬም ይፎክራል። ሰላም ነው ጠጠሩ ሰላም ናት ወንጭፉ። እዛ ሳቅል ገዛ ጎልያድ ተራራው ጎልያድ ግዙፉ። እልፍ አላፍ ጎልያድ ከቦን ሲደነፋ ወንጭፉን ጠቅልሎ ምን ነው ዳዊት ጠፋ ብሏል በልልኝ። ለረከሰ ጠጠር ለሞላ ወርዋሪ ወንጭፍን ስጠው ለዚህ ታሪክ አውሪ ብለህ ዘዝልን። እንዴት ነው ጌታ ሆይ ሰማይ ቤት እንዴት ነው? የሙሴ አልጋ ወራሽ ኢያሱ ሰላም ነው? ያቆማትን ፀሐይ ግቢ በላት ምን ነው? ያው እንደምታውቀው 13 ወራት ነው ፀሐይ የምንሞቀው። ፀሐይ በዛ አረ ፀሐይ በዛ አረ ፀሐይ በዛ። የመጣው ወር ሁሉ ፀሐይ ያዘለ የተሾመው ሁሉ ፀሐይ ነኝ እያለ የ13 ወር የእግዚአብሔር ፀሐይ የ13 ወር የሰው ጀንበር ባቃጠላት ምድጃ አገር ምን ታምር ሊኖር ይችላል ፀሐይ ሆኖ እንደመፈጠር? ወይ ዝናብ ላክልን ወይ ዝናብ ሆነና ሙቀት ገደለና። እናልህ እግዚአብሔር ማጣፊያው አጥሮናል። ስም ያለው ሞኝ ነው ሁሉም ይጠራናል። ጳውሎስ ሲሉን አቤት፣ ጴጥሮስ ሲሉን ወዬ፣ ይሁዳ ሲሉንም አቤት እንላለን። ስማችንን ሽጠን 30 ጭብጨባ እንቀበላለን። ስንቱ ባለካባ ክብርህ የተሰጠው ለ30 ፍራንክ ለተራ ጭብጨባ አደራህን ሸጠው። ተው የኛን ነገር ተው የኛን ነገር። ሰማይ ቤት እንዴት ነው? ዮሐንስ ደህና ናት? ያው የልጅ ልጆቿ በእግር ተተክተው የፍሬው ሲገርም ግንዱንም አንክተው ለፍጥረተ አዳም ባይኑ ያገምጡታል። ሰይጣንም ደህና ነው ኑሮ ተስማምቶታል። ሰውን ለማሳሳት ላይታች ማለት ትቷል። ሳይጠራው የሚጎርፍ ህዝብ በዝቶለታል። ወንበሩ በሰው የተደፈረ ግርማዊ ይባል ሞቶ የቀረ የእውነት ግርማዊ አንድ ንጉሥ ሞት ያሸነፈ ጌታ ኢየሱስ ከሞት ተነሳ ከሞት ተነሳ መቃብሩን ባዶ አድርገው የይሁዳ ነገድ። ቅዱሳን በዓለም ያላችሁ ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ባላችሁበት ከእናንተ ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ማህበርተኞች ቻናል ነው። በዚህ አገልግሎት እግዚአብሔርን እጅግ አድርጌ አመሰግናለሁ። ብዙዎች እየተሳተፋችሁ ስፍራ ይገኛል። ክብር ለኢየሱስ ይሁን። ለመግቢያ እንዲሆነኝ አንደኛው የጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 5 ቁጥር 14 ጀምሮ በጌታ ስም ላንብበው። ወንድሞች ሆይ እንመክራችኋለን፣ ያለ ሥርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽናኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። ማንም በሌላው በክፉ ፋንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁል ጊዜ እርስ በርሳችሁ ለሁሉም መልካምን ለማድረግ ትጉ። ሁል ጊዜ በጌታ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ ይላል ሐዋርያው ቅዱስ ጳውሎስ። የዘላለም አምላክ ልዑል እግዚአብሔር አባታችን ሆይ ክብር፣ ምስጋና፣ ውዳሴ ሁሉ ለስምህ ይሁን። ከቅዱሳን መላእክ 24 ሰዓት ምስጋና፣ ውዳሴ፣ ስግደት የምትቀበል አንድ አምላክ የአባቶቻችን የሐዋርያት የነቢያት
አምላክ ዛሬም አንተን ብቻ እንፈልጋለን። አንተ እንድትናገረን በዘመኑ ውስጥ የሚሆኑትን ሁኔታዎች በመንፈስ ቅዱስ መረዳት ራሳችንን ድነን ሌሎችን እንድናድን የተሰጠንን ቅዱሱን መንፈስ እንዳናሳዝን ከኛ የሆነ ነገር ምንም እንደሌለ ካለኔ ምንም ልታደርጉ አትችሉም ያልክ ጌታ እኛም ድካማችንን ውድቀታችንን ራሳችንን ዝቅ አድርገን ወደ ዙፋን ቀርበናል። ቅዱስ መንፈስ ያበርታል፣ ያጽናናል፣ ወደ እውነት ሁሉ ይመራችኋል የተባለው መንፈስ እውነትን ይግለጽልን፣ ምራን። ጌታ ሆይ እንሰማሃለን፣ ተናገረን። በክብር በክርስቶስ ኢየሱስም በሕይወት በዕድሜያችን ይችን ቀን ስለሰጠህን ካንተ የሆነ መለኮታዊ የሆነ ከመንፈስ የሆነ እውነት የሆነ ከዚህ ዓለም ከጨለማ ከሥጋ ያልሆነው ጌታው ያንተን ፍቃድ ብቻ አውቀን እንድንፈጽም ጸጋ ይርዳል። ስለምትሰጠንም እናመሰግንሃለን። ጊዜውን ሰዓቱን አንተ ተረከብ። በጌታ በናዝሬቱ ቅዱሳን ባለፈው ሳምንት በመስቀል አደባባይ በተደረገው ኮንፈረንስ ከ1260 በላይ የአብያተ ክርስቲያናት ቅዱሳኖች ያገለገሉበት በተለያየ መስክ በሰላም ተጠናቆ እግዚአብሔርን አመስግነን ተስፋ የሰጠን አምላካችን በምድራችን ወንጌልን የሚሰብኩ ከምድር ያልሆነ ከተጻፈው ያላለፉ ለነፍሳት መጥራት ነፍሳት ከዚህ ዓለም ከጨለማው ገዢ ከዘላለም ሞት እንዲተርፉ ወንጌል ተሰብኮ ብዙዎች በብዙ ሺህ የሚቆጠሩ ወደ እግዚአብሔር መንግሥት ተጨምረው ሕይወታቸው በሕይወት መዝገብ ላይ የተጻፈ ምንም ለሰው በሃይማኖት እስር ውስጥ ያሉ የተለያየ ትርጉም ቢሰጡት ከመንግስት ጋር ባያያዙት ፖለቲካ ባያደርጉት የሃይማኖት ሽፋን ሰጥተው ቢቃወሙ የእግዚአብሔር የአምላካችን ቃል በእግዚአብሔርና በተቀባው መሲህ ላይ ተማከሩ ይላል። ጻፎች፣ ፈሪሳውያኖች፣ የሕግ መምህራን በእግዚአብሔርና በተቀባው በመሲሁ በክርስቶስ ላይ ተማከሩ።
አልፈው በክርስቶስ ላይ እጃቸውን አፋቸውን ከፈቱ። ፀሐይ ወጥታ ስለገባች ሳይሆን የተጻፈው ትንቢት ይፈጸም ዘንድ ብዙዎች ሳያውቁት አልፈው የተሰጡ የትንቢት መፈጸሚያ ሆነዋል። ይህንን ዛሬ የምንከታተለው በጣም አስጊ አስፈሪ የሆነ ነገር ነው ያለው። በተለይ የሚዲያ ሰዎች በዚህ በሚዲያ ፕላትፎርም ላይ የሚዘራው ዘሪዎቹ ብቻ አይደሉም፣ አብረዋቸው የሚያጨበጭቡ፣ የሚደግፉ፣ የሚቃወሙ በአሁኑ ሰዓት ላይ በመንፈሳዊ በክርስቲያን በሙስሊም መካከል ታላቅ ጦርነት፣ የሃይማኖት ጦርነት እንዲጀመር በቡድን ተከፋፍለው ተደራጅተው በአንዱ ሃይማኖት ውስጥ ያለውን የሃይማኖት ክፍል በማጥላላት በመሳደብ እንደገና ደግሞ እያንዳንዱ የሃይማኖት ክፍል በመንግስት ደረጃ ዕውቅና ተሰጥቶት ሕጋዊ ፍቃድ አግኝቶ ትምህርታቸውን ብቻ እንዲያስተምሩ የተፈቀደላቸው ሕጋዊ ከመንግስት ፍቃድ ያላቸው ምናልባት በሚነኩበት ጊዜ ከሕግ አክባብ ጥያቄ ሊጠይቁ ከመንግስትም ሆነ ካላቸው ከሚመሩት ሕዝብ ጋር በመሆን የተለያየ የዲያብሎስ አሰራር መንፈስ ስላለ እያንዳንዳችን ልንጠነቀቅ የሚገባን ነገር አለ። መጽሐፉ ከዳመና በታች ዘግቷል። ሁላችንም ኃጢአት ሰርተናል፣ ኃጢአት የለብኝም የሚል የሚዋሽ ሰው ነው፣ የዲያብሎስ ልጅ ነው። ዲያብሎስ ከፍጥረቱ ውሸታም ነው፣ ከራሱ አፍልቆ ይናገራል። ይህንን ያመጣው ምንድን ነው ብንል የእውቀት መብዛት። እውቀት ሲበዛ አለ ጌታ የሰው ልጆች ይጠፋሉ። ከመንፈስ ይልቅ የስጋን ነገር ስለሚያስቀድሙ በስጋቸው ስለሚተረጉሙ የሚያደርጉት ነገር የእግዚአብሔርን ፍቃድ በማወቅ ሳይሆን በራሳቸው በመነሳት ለእግዚአብሔር ሐሳብ ሳይሆን ለሃይማኖታቸው፣ ለድርጅታቸው፣ ለጣራና ለቆርቆሮ ላሉበት የሰውን ነፍስ ማጥፋት፣ ማቆሸሽ፣ መሳደብ፣ የተለያየ ነገር ማድረግ በጣም እየተለመደ ከመሄድም አልፎ ቀይ መስመር እያለፈ ነው። ኢየሱስ በምድር እያለ የዚህ ዓለም ገዢ በእኔ ላይ ምንም የለውም ማለት ያው የጥንቱ ነው ዛሬም ያለው ዘመኑ እስከሚፈጸም የባቢሎን፣ የሮማውያን፣ የግብፅ አማልክቶች በሰሯቸው አማልክቶች ጣዖት ሰዎች የሚያዙበት መንፈስ አሁንም አለ እስከ መጨረሻው ዘመን። በእጅ በተቀረጸ በስዕል በማንኛውም የሚያመልኩ ጌታ ደግሞ ምን አለ? እንደነዚህ አይነቶቹ እንዳይጠፉ እግዚአብሔር ወደ ምድር እንደላከው ለተቀበሉት ከዚህ እንዲሰወሩ። ወንጌል ክርስቶስ ነው። የክርስቶስ ተቃዋሚ ዛሬም በተለያየ ውስጥ አለ እስከ መጨረሻው እስከሚገለጥበት ዘመን። ሰዎች ከነፍሳቸው ይልቅ ስለ ስጋቸው በማሰብ የእግዚአብሔርን መንግስት የወንጌል ጠላት ሆነው የተነሱት በዚህ ዘመን ውስጥ ነው። በተለያየ ሃይማኖት ውስጥ ይሄ የዚህ ዓለም ገዢ መንፈስ እየሰራ ነው። ሰው ግን አያስተውልም። በዚህ በሰለጠነው ዘመን በተለያየ ሃይማኖት ውስጥ ያሉት ጥያቄ መጠየቅ ጀምረዋል። ምክንያቱም ሌላ ወንጌል አለ። የሰው ልጆች ጠላት፣ የወንድሞቻችሁ ጠላት ዲያብሎስ ወድቋል። የዲያብሎስን መንፈስ የሚያስተምሩ በሁሉ ሃይማኖቶች ውስጥ አሉ። ስራቸው እየተገለጠ ህዝቡ ወይንም እግዚአብሔር የጠራቸው ጥያቄ መጠየቅ ስለጀመሩ ያ የስህተት ትምህርት እየተገለጠ
በብዙ ሃይማኖቶች ውስጥ ችግር እየመጣ ነው ያለው። የሚመልስ አዋቂ ጠፍቶ ይችላል። ምክንያቱም በተቋሙ የተሰጠ መግለጫ የለም። ሰዎች በግላቸው የሚያደርጉት ነገር ስለሆነ ይሄንን የምትደግፉ የምታበረታቱ ከዚህ ድርጊታችሁ ብትቆጠቡ ጥሩ ነው። ዘመኑ እንኳን ወጥተህ ተናግረህ እንኳን ስልክህን በዚህ በተለያየ ሚዲያ ላይ ታውቆ አይደለም ካለህበት በሕግ ልትጠየቅ ትችላለህ። ሊለይህ ሊያተርፍህ የሚችለው የማንኛውንም ሃይማኖት በፍቅር ሐዋርያት እንደሰበኩት እንዳሉትም ከእግዚአብሔር ቃል ጋር የሚለውን በሃይማኖትህ ያለውን ትምህርት በፍቅር ለማድረስ እንጂ ማንኛውንም ነገር በግለሰብ ደረጃ አይደለም። ይህን የምላችሁ ወገኖች ሆይ የደረስንበት ዘመን በጣም ክፉ ስለሆነ ነው። ማናችንም ከተጠያቂነት አናመልጥም። በተለይ የሚዲያ ሰዎች በተለያየ ሚዲያ ላይ ውጪ ተቀምጣችሁ እንደፈለጋችሁ አፋችሁን የምትከፍቱት በእግዚአብሔር ላይ በተቀባው በመሲሁ በክርስቶስ በወንጌል ላይ እናንተ ልቅምቃሚ ሳንቲም ለመሰብሰብ የሚያጅቧችሁ አንዱን ሃይማኖት ከሌላው ሃይማኖት በማድረግ እንደገና ደግሞ እንደ ጉልቻ ከአንዱ ሃይማኖት ወደ አንዱ ሃይማኖት የሚቀያይሩት ሰዎች የሚሰጡትን አጀንዳ ሰጥተውን ከዲያብሎስ ጋር ያንን የምንራራግብ ሰዎች በመጀመሪያ ደረጃ መንፈሳችሁና ሕሊናችሁን ጠብቁ። የዚህ ዓለም አምላክ የማያምኑትን ሰዎች አእምሮና ልቦናቸውን ስላሳወራቸው የሚያደርጉትን ነገር አያውቁም። ያ ደግሞ ሄዶ ወደ ሃይማኖት ግጭት ወደ ሌላ ሊያመጣ ይችላል። ይሄ የሚታዩት ነገሮች የእግዚአብሔርን ጽድቅ አያመጡም፣ ክርስቲያንም አይደለም። ስድብ፣ አድመኝነት፣ ቅናት፣ መናፍቅነት እነኝን ሁሉ የሚያደርጉ የእግዚአብሔርን መንግሥት አይወርሱም። እግዚአብሔር ብቻውን ተዋጊ ነው፣ ማንንም ረዳት አይፈልግም። እግዚአብሔር ፍቅሩን የገለጠበት ጥግ በሰው ጭንቅላት የሚመረመር አይደለም። በፍቅር ነው ወንጌል የሚሰበከው። ያ ማለት ሐሰተኛን የዲያብሎስን ሥራ እንቃወማለን እንጂ አንተባበርም። ከጨለማ ሥራ ጋር አትተባበሩ ተብሎ ተጽፏል። እንግዲህ ምንድነው? ለሚያምኑት ነው የሚሆነው። ያላመኑት ግን ምንድነው? የዲያብሎስ ልጆች ናቸው። የመጀመሪያው የቃየል ዘሮች ናቸው። የቱበል ቃየል ልጆች፣ ነፍሰ ገዳዮች። በዛ በማድረግ እግዚአብሔርን ያገዙ የሚመስላቸው ነገር ግን ደም በእጅ አለ። መግደል ኃጢአት ነው። ስድብ ኃጢአት ነው። የተለያየ ነገር በመጨረሻው ዘመን ራሳችንን የምናተርፈው ይህንን ነገሮች በምንሰማ እግዚአብሔር አለበት ወይ? የምንሰማው ነገር ስለምትሰሙት ቃል እኮ ተጠንቀቁ ተባለ። ስለምንናገረው ጳውሎስ እኮ ለጢሞቴዎስ ለራስህና ለትምህርትህ ተጠንቀቅ፣ ከማን እንደተማርከው ታውቃለህ አለ። ለጢሞቴዎስ ከጳውሎስ ነው የተማረው። ቀኝ ጉንጭህን ሲመቱ ግራ ጉንጭህን ስጥ ነው እንጂ የሚለው ወንጌል መልሰህ ተደባደብ አይደል። ሸሚዝህን ለሚጠይቅህ እግረ ጠባቡን ጨምርለት። አንድ እርምጃ አብሮህ እንዲሄድ ለጠየቀህ 10 እርምጃ አብረው ሂድ። እግዚአብሔር መንገድን ይከፍታል። የድርጅት
ጠበቃዎችና የድርጅት ሆናችሁ በእግዚአብሔር ዘንድ ጽድቅን እፈልጋለሁ ማለት ነፍስን ወቅተህ የምትገድል ነህ። የማንም ሃይማኖት ጠበቃ አይደለም። እኔ ማንም አይደለው። ወንጌል ነው፣ የወንጌል ነው። ወንጌል ሲበረዝ፣ ወንጌል ሲሸቀጥ የእግዚአብሔር ያማ ምን ማለት ነው? አባሪ ተባባሪ ነኝ ማለት ነው። ዲያብሎስን ተቃወሙት ተብለናል። ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ፣ እግዚአብሔርም ወደ እናንተ ይቀርባል። የገዛ ቤት ጣራ ውሃ እያፈሰሰ የሰው ቤት ጣራ ልክደን አትበል። በወንድም ውስጥ ያለውን ጉድፍ ከማውጣት በፊት በአንተ ውስጥ ያለውን ግንዱን አጥራ። ያን ጊዜ ንጹሕ የሆነ ነገር፣ ፊት ለፊት የሆነ ነገር፣ የእግዚአብሔርን የሆነ ነገር ታውቃለህ። እግዚአብሔርን ማወቅ የላከውንም ልጁ ኢየሱስ ክርስቶስን ማወቅ እቺ የዘላለም ሕይወት ነች ይላል ዮሐንስ። እግዚአብሔርን ስለማናውቅ ነው ዛሬ የፍቅሩን ጥግ መጨረሻ እንዴት እግዚአብሔር እንደወደደን የማይገባንን እኛን ወዶን በዓለም ላይ ያሉትን ልጆቹን እስከ መጨረሻው ድረስ ወደዳቸው። ወገኖቼ እግዚአብሔርን መቃወም፣ ወንጌልን መቃወም አደጋ አለው። በኮሙኒስቱ ዘመን ኮሎኔል መንግስቱ ኃይለማርያም ወንጌልን ይቃወሙ ነበር። ቀኝ ጉንጭህን ለሚመታህ ግራ ጉንጭህን ስጥ የሚል የለም። አንቲ ጽዮናዊነት ቤተ ክርስቲያኑን ሁሉ ዘግተው የመጣው በምድራችን ላይ ደም ነው የፈሰሰው። ቀይ ሽብር፣ እናቶች ያለቀሱበት፣ ወጣቶች በሙሉ በምድር ላይ ደማቸው የፈሰሰ። ይኸው ምንድን ነው? ኢትዮጵያ ትቅደም፣ እግዚአብሔር ሳይሆን ኢትዮጵያ ትቅደም። ያ ታሪካችን ነው። ወንጌልን መቃወም አይሆንልኝም ወዳጄ፣ ኧረ እንዴት ይሆንልኛል አንተን ከፍቼ፣ ኑርና ልኑር በሕይወት ስትኖር ነው ኖርኩኝ ማለት፣ ከኔ መኖር ይልቅ ይሻላል ሰው ብቻውን ምን ይፈይዳል? ያለኔ መኖር የምችል ከአንተ ውጪ መኖር የማልችል ስለሆንኩ አትውሰድብኝ እሳቱን ከመቅረዙ ላይ። የመጨረሻው ዘመን መገለጫው ስለሆነ ዛሬ ካለው ኑሮ አንጻር ካለው ችግር አንጻር ተጨማሪ በሃይማኖት በህዝባችን ላይ ለማምጣት እንዲህ በሚዲያ ላይ ያዙኝ ልቀቁኝ የምትሉ ተዉት፣ ህዝቡን ተዉት። እናንተ ውጪ የሆናችሁ ነው። አገር ውስጥ ያለውን ህዝብ ተዉት። አሁን ደግሞ ያለው ዘመን በየሃይማኖቱ የሚጠይቅ ትውልድ ነው የተነሳው። የሚጠይቅ ትውልድ። ይሄ ምንድነው? እውነተኛ የብርሃን ልጆች የጨለማን ሥራ እያጋለጡ ያሉት ከመጽሐፍ ቅዱስ ውጪ ያሉትን መጽሐፎች፣ እምነቶች ወይንም የጽድቅ መንገድ ተጨማሪ መንገዶች ወይንም ደግሞ ምንድነው ፍጡር የሆኑትን ከፈጣሪ ጋር በማድረግ ያንን ገልጠው ከመጽሐፍ ቅዱስ አኳያ ብዙ የተጋደሉ እህት ወንድሞች ፍሬያቸው ፈርቶ ዛሬ በየሃይማኖቱ ጥያቄ የሌለበት የለም። በፕሮቴስታንቱ ትልቅ ጥያቄ ተነስቷል። ሐሰተኛ ነቢያት፣ ሐሰተኛ አገልጋዮች፣ ሐሰተኛ መገለጦች ያልተጠሩ ምንም ጸጋ የሌላቸው ከአብያተ ክርስቲያናት ህብረት የተገለሉ በራሳቸው ያቋቋሙ የቡድን ቤተ ክርስቲያኖች አሉ። በኢትዮጵያ ኦርቶዶክስ ብዙ ጥያቄዎች እየተነሱ ነው። ቤተ ክርስቲያኗ መልስ ትስጠን። ለምንድን ነው ዝም የምትሉት? በሚዲያ እኮ እየተጨፋጨፍን፣ በሚዲያ እኮ እየተጋደልን ነው። አሁን እኮ በስጋ ነው የቀረን። ስለዚህ ቤተ ክርስቲያኗ መልስ ትስጠን ብለው በአንዳንድ በገቡት
የእግዚአብሔር ቃል ባልሆኑት ነገር ላይ ጥያቄ የጠየቁ ቤተ ክህነት ወይንም ሲኖዶሱ መልስ ይስጠን ይላሉ። ታላቅ የሊቃውንቶች ስብሰባ ስላለ ይህንን በጸሎታችሁ ደግፉ። በሙስሊም ውስጥ ደግሞ ጥግ ያለፈ ይሄ ከዲያብሎስም ስራ ያለፈ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እንዴት አድርገው እንደሚያዋርዱ እንደሚሳደቡ ብዙ ሙስሊሞች ወደ ክርስትና የመጡ አሉ። ነገር ግን እነሱ ደግሞ ልክ በእነሱ ውስጥ የነበሩት ወደ ጌታ ከመጡ በኋላ ያንን የነበሩበትን መጽሐፍ ስለሚያውቁት አውጥተው ሲናገሩ ዛሬ ያዙኝ ልቀቁኝ የምትሉ ሕጉ ለሁሉም ነው። የሚያስፈልገው ነፍስህን ማዳን ነው። ከዳመና በታች መዳን በማንም የለም። ወደ ፈቅደህ በፈለግከው አማልክት ፍጡር እድናለሁ ብለህ ካልክ እርሱ ያንተ ፋንታ ነው። ክርስቲያን ግን ይህንን ለማወጅ በፍቅር ለመስበክ ለመመስከር የተጠራን በዓለም የተወን ጌታ ኢየሱስ ክርስቶስ ለዚያ አገልግሎት ነው። በዓለም ያሉ የእርሱ የሆኑትን ይላል ጳውሎስ እስከ መጨረሻው ድረስ ወደዳቸው። ማንን? የእርሱ የሆኑትን እግዚአብሔር የሰጠውን የላከውን የተቀበሉትን። ክርስቲያናት ኅብረት አሁን ተመዝግበዋል። በዚህ በመስቀል አደባባይ በተደረገው ክሩሴድ የራሳቸውን ስምና የራሳቸውን ቤተክርስቲያን የከፈቱ ነብይና ሐዋርያ ነን የሚሉ አልመጡም። ምክንያቱም ተቃውሞ አላቸው። የራሳቸውን ድርጅት ከዛ ውስጥ ያላችሁ በሙሉ ውጡ። እግዚአብሔር በሐዋርያትና በነቢያት መሰረት ላይ በተመሰረተችው ቤተክርስቲያን ውስጥ ነው ያለው። ስለዚህ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት አቋም ሊወስድባቸው ነው። ተጠንቀቁ። ምክንያቱም አሁን በቃ ቀይ መስመር አልፏል። በሁሉም የሥጋ ሥራ አይሏል። ሰው ምን እንደሚያደርግ ቆሞ እንኳን የማያስብበት ዘመን ውስጥ ነው ያለነው። ስለዚህ ወንጌል አይታሰርም። በወንጌል አናፍርም። ክርስቶስ ዛሬም ነገም ለዘላለም ያው ነው፣ ያድናል። ቅዱሳን ይሄ ሁሉ የምናየው አዲስ ነገር አይደለም። በጌታችን በኢየሱስ ክርስቶስ ዘመን የነበሩ ፈሪሳውያን፣ ሰዱቃውያን፣ የሕግ መምህራን ለሃይማኖታቸው ቀንተው ኢየሱስን ለጲላጦስ ወይንም ለሄሮድስ ሲሰጡት እነ ጲላጦስና እነ ሄሮድስ እነሱን ለማስደሰት የሃይማኖት መሪዎችን ለማስደሰት ምንም የትንቢት ፍጻሜ ቢሆን አሳልፎ ለምኞታቸው ሰጣቸው። የዚህ ሰው ደም በልጅ ልጆቻችን ላይ ይሁን ብለው ነው የሰጡት። የምናየው በዚህ ዘመን ምንድነው? የብርሃንና የጨለማ ልጆች የዲያብሎስን ስራ ለምን መሰላችሁ? ዘመኑ ሲፈጸም የሚገለጥ ነገር ነው። ስለዚህ ምንድነው የምናየው? ሃይማኖት ማለት እምነት ነው። እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው። ለማንም ፍጥረታዊ በሰማይም ሆነ በምድር ተወካይ ሆነን ነፍስን ለማጥፋት ወይንም እኛ ነፍሳችን እንዲጠፋ ከዲያብሎስ ወገን መሰለፍ የለብንም። የብርሃን ልጆች መሆን አለብን።
ፍቅርን ነው፣ በፍቅር የሚመሰረት ነው። ይሄ እግዚአብሔር እኛ ሳንወደው ነው አስቀድሞ የወደደን። ፍቅሩን ደግሞ ነፍሱን አሳልፎ እስከሚሰጥ ድረስ እንደ ጌታ እንደ ኢየሱስ ክርስቶስ ሰውን የወደደ ከዳመና በታች የለም። ለሰው ነፍሱን የሚሰጥ የለም፣ ማንም የለም። ሐሰት ነው፣ ውሸት ነው። ለምን? እያንዳንዱ ሰው ፍጡር በእግዚአብሔር ፊት ንጹሕ አይደለም፣ ኃጢአተኛ ነው። ኃጢአተኛ ለኃጢአተኛ ምንም አይነት ጽድቅን ሊያመጣ አይችልም። እንዲሁ የወደደን እስከ መስቀል ሞት ድረስ የታዘዘ የአብን ፍቃድ ፈጽሞ እግዚአብሔር አብን ደስ ያሰኘ ከሰማይ የወረደ ልጄ ነው እርሱን ስሙት ያለ እርሱም የአብን ፍቃድ ፈጽሞ ተፈጸመ ያለ ለሰው ልጆች መንገድ፣ እውነት፣ ሕይወትን ያስተማረ የገለጠ በነቢያት በሐዋርያት ላይ የተመሰረተ ይሄ ፍቅር ነው። ይሄ ፍቅር ብርሃን ነው። እንግዲህ በብርሃንና በጨለማ ውስጥ ያሉትን እናያለን ማለት ነው። እናያለን። እግዚአብሔር ክርስቶስ ከወንጌል ጋር ነው። ወንጌልን ሰጣቸው። ወንጌልን ሲሰብኩ ከነርሱ ጋር ሆኖ ቃሉን በድንቅና በታምራት ያጸና ነበር። ከወንጌሉ ጋር ሆኖ ጌታ መንፈስ ቅዱስ። ከዚህ ውጪ የሥጋ ሥራ የሆነው ነገር ሄዶ መጨረሻ ላይ የሃይማኖት ጦርነት መጥቶ ነፍስን መግደል፣ በዛ እግዚአብሔርን ጽድቅ ለማግኘት ይሄ የጨለማ የዲያብሎስ ሥራ ነው። ለዚህ ነው የእግዚአብሔር ቃል የዲያብሎስ የጨለማ ቁራጭ አይገኝባችሁ ይላል። በልባችን ውስጥ ልባችንን ጌታ መንፈስ ቅዱስ ብርሃን ይስጠን። ያንን በተመለከተ አልፎ እንመለከታለን። ጸሎት ጸልዩ። እንደገና ደግሞ ማስጠንቀቂያ ነው። ስለምትሰሙት ስለምትሄዱበት ቤተክርስቲያንም ሆነ ስለማንኛውም ነገር በዚህ ዘመን እንድንጠነቀቅ መልእክት ነው። ለዩ ብሏል፣ ተለዩ ብሏል። ቅድምም ጳውሎስ ከክፉ ነገር እራቁ ብሎናል። መልካምን በመልካም በፍቅር ብቻ ወንጌል ልንሰብክ። እኛ እግዚአብሔርን አናግዘውም፣ አንለምደውም። እርሱ ብቻውን ሁሉን ማድረግ የሚችል ኤልሻዳይ አምላክ ነው። ክብር ሁሉ ለእግዚአብሔር ይሁን። ማዳን የክርስቶስ ብቻ ነው። ይህን በደንብ አስረግጠን እንደው ያልሰማ ካለ የታወቀ ነገር አስረግጠን መያዝም አለብን። ሌላ ሁለተኛ ሶስተኛ የለም። ስጋውን ቆርሶ ደሙን አፍሶ ወደ መቃብር ወርዶ ከዛ ተነስቶ ያዳነ ክርስቶስ ብቻ ነው። ሌላ አማራጭ የለም። የምእመናን ጸሎት ለመዳኑ ከጠቀመው ለመዳኔ ኢየሱስ ብቻ በቂ ነው እንዴት ትላለህ? ኢየሱስ ክርስቶስ አይበቃም የሚል ኦርቶዶክሳዊ የለም፣ ኖሮም አያውቅም። እንዲህ ካለ ኦርቶዶክሳዊ አይደለም። በስንዴ የገባ ሃይማኖት ይሉና ሰፈር አብዝሽን ድሮ አባቱ እንደዚህ ያሉት ጴንጤ ሲሆን ይሄ በስንዴ የገባ ሃይማኖት አሉት። ልክ ነህ አባቴ፣ በስንዴ ነው የገባው አለ። ማለት እንዴት አሉት? ኢየሱስ ክርስቶስ እኔ የስንዴ ቅንጣት ነኝ ብሏል። እውነት ነው አይደለም? ሃይማኖታችን በምን የገባ ነው? በስንዴ። ኢየሱስ የምን ቅንጣት ነው? የስንዴ ቅንጣት። በስንዴ ያልገባ ሃይማኖት ያላችሁ ተጠንቀቁ። አሪፍ እኮ ነው መጽሐፍ ቅዱስ። እኛ ሀገር ላይ ድንጋይ ካለ እኔን ድንጋይ ብሎ ድንጋይ ታነሳለህ አይደል? መጽሐፍ ቅዱስ ውስጥ ግን ኢየሱስ ስምዖንን ስምዖን አየውና ከዛሬ ጀምሮ ስምህ ድንጋይ ነው አለው። ጴጥሮስ ምን አለ? ድንጋይ አለ አላለ። ምን አለ? ቀብረር አለ። ዞር ብሎ ሌሎቹን አየ። ድንጋይ። ጴጥሮስ አልፈራም። ሲጽፍ ምን አለ? እናንተም ራሳችሁ ምን ድንጋዮች? ሕያዋን ድንጋዮች አይደለም? የቤተ ክርስቲያን ራስ የሆነንም ኢየሱስ እንደዛ ይላል አይደለ? እሱ ሕያው ድንጋይ፣ ራሳችን ሕያው ድንጋይ። እስቲ ድንጋይ ራስ በሉ። አዮ ስድቡ ራሱ እዚህ በረከት ነው። ሰላሜ ደርሶ ሊነሳ መጣ ከሰማይ ወረደ ነደደ ያምላኬ ቁጥር በእሳት ቅጥሩ ቀጠረኝ ጠላት በበቀል ሳይመጣ ስልጣን የለውም በኔ ላይ አለቃ አይሆንም የበላይ እንዲያው አይደለም መጓደዴ በመስቀል ሞት ነው እንደምን ነህ እግዚአብሔር? ሰማይ ቤት እንዴት ነው? እመጣለሁ ብለህ ቆየህ። ምን ነው? እኛማ ለአልፋ አላፍ አለቃ ማመልከቻ ጽፈን
ለወፈ ሰማይ ሕዝብ መድረክ ላይ ለፈፈን። ጸሎት ቤታችንን እኛው ላይ ቆልፈን የምድር አተካራ ሕግጋቱን አልፈን ደብዳቤ ላክንልህ። ዓይንህን ካየነው 2000 ዘመን እንደ ቀልድ አለፈ። የመምጣት ተስፋ እየኮሰመነ መቅረት ገዘፈ። እንደውም በመጣለው ተስፋ 2000 ዘመን ቀጥሮን ከጠፋ በቀጠሮ ሰዓት መምጣት ከተሳነው እግዜር አበሻ ነው እያሉ ያመዋል። እኔ ምን አውቃለሁ? አመስግነው ሲሉኝ የእልልታ የማቀልጥ፣ ቃሉን ስማ ሲሉኝ ሰባኪው እግር ስር በደስታ መቀመጥ፣ እግዚኦ በሉ ሲባል እንባዬን የማፈስ፣ ሃሌሉያ ሲሉኝ በሳቅ ልብ የሚፈርስ ምናምንቲ እውቀት ውስጤ ያልጸደቀ እንበረከክበት ጉልበት ያለቀ እኔ ምን አውቃለሁ? ግን አንተ ደህና ነህ? ከምር እንደሚያሙት ምጽአት ቀረ እንዴ? የሰናፍጭ ቅንጣት ታክል ጥርጣሬ አትከፋም አንዳንዴ? ከሆነስ ሆነና ሰማይ ቤት እንዴት ነው? አብርሃም ሰላም ነው? እዛስ ቤት ገነባ ዛሬም በድንኳን ነው? እኛማ ይኸውልህ በቤት ኪራይ ችንካር እየተሰቀልን ኤሎሄ እንላለን ጎጆ እንድጥልልን። ወደ ላይ ገነባን፣ ወደ ጎን አሰፋን፣ ወደ ላይም ከላይ ወደ ጎንም ከጎን እንደ ጉር ተገፋን። ቤት ለእንግዳ ማለት ጭራሹኑ ጠፋን። አባታችን ሙሴ እንዴት ነው ለክብሩ ውቅያኖስ መክፈያው ደህና ናት ብትሩ? እኛማ ይኸውልህ እንጀራ ፍለጋ ባህር ስናቋርጥ የተስፋዋን ምድር አሸዋ ሳንረግጥ የትም ውሃ በላን የትም አሳላሰን። ንገርልንና ብትሩን ያውሰን። እናልህ እግዚአብሔር ሆይ ከተስፋዋ ምድር ወደ ሌላ ተስፋ አለን እየኳተን መሄጃው ሲገርመን መመለሻ መንገድ መቆሚያ ቦታተን። ለአባታችን ሙሴ እንደምትልልን የመሄድ ዘመን ነው ባህር የመሻገር ዱላህ አላክልን ብሏል በልልኝ። ሰማይ ቤት እንዴት ነው? ዳዊትስ ደህና ነው? ዛሬም ይዘምራል ዛሬም ይፎክራል። ሰላም ነው ጠጠሩ ሰላም ናት ወንጭፉ። እዛ ሳቅል ገዛ ጎልያድ ተራራው ጎልያድ ግዙፉ። እልፍ አላፍ ጎልያድ ከቦን ሲደነፋ ወንጭፉን ጠቅልሎ ምን ነው ዳዊት ጠፋ ብሏል በልልኝ። ለረከሰ ጠጠር ለሞላ ወርዋሪ ወንጭፍን ስጠው ለዚህ ታሪክ አውሪ ብለህ ዘዝልን። እንዴት ነህ ጌታ ሆይ? ሰማይ ቤት እንዴት ነው? የሙሴ አልጋ ወራሽ ኢያሱ ሰላም ነው? ያቆማትን ፀሐይ ግቢ በላት ምን ነው? ያው እንደምታውቀው 13 ወራት ነው ፀሐይ የምንሞቀው። እናልህ እግዚአብሔር ሆይ ማጣፊያው አጥሮናል። ስም ያለው ሞኝ ነው ሁሉም ይጠራናል። ጳውሎስ ሲሉን አቤት፣ ጴጥሮስ ሲሉን ወዬ፣ ይሁዳ ሲሉንም አቤት እንላለን። ስማችንን ሽጠን 30 ጭብጨባ እንቀበላለን። ስንቱ ባለካባ ክብርህ የተሰጠው ለ30 ፍራንክ ለተራ ጭብጨባ አደራህን ሸጠው። ተወው የኛን ነገር ሰማይ ቤት እንዴት ነው? ዮሐንስ ደህና ናት? ያው የልጅ ልጆቿ በእግር ተተክተው የፍሬው ሲገርም ግንዱንም አንክተው ለፍጥረተ አዳም ባይኑ ያገምጡታል። ሰይጣንም ደህና ነው ኑሮ ተስማምቶታል። ሰውን ለማሳሳት ላይታች ማለት ትቷል። ሳይጠራው የሚጎርፍ ሕዝብ በዝቶለታል። ኢየሱስ ጌታ አይደለም። ነብዩ ኢየሱስ ጌታ አይደለም። ነብዩ ኢየሱስ ጌታ አይደለም። አጭሩ ኢየሱስ የእግዚአብሔር ልጅ አይደለም ምትል ሰው ኢየሱስ ግን ይህን ምድር በእግሩ ሲረግጥ ያን ጊዜ ከእሱ ጋር ትወያያላችሁ፣ ከእሱ ጋር ትከራከራላችሁ። አይደለም የሚለውን ከኛ ጋር እኛ አቅም የለንም፣ እኛ ምስኪኖች። ውይይቱ የሚካሄደው በኢየሱስና በአንተ መካከል ይሆናል። የዛን ጊዜ ተከራከሩ ከእሱ ጋር። እሱ ነግሮን ነው ሄደው የእግዚአብሔር ልጅ ነኝ ብሏል። በግልጽ ነግሮናል። እኔ እርሱ ነኝ ብሏል። ከአብርሃም በፊት እኔ አለሁ ብሏል። ቅዱሳን እንግዲህ ቅድም እንደጀመርነው በእግዚአብሔርና በተቀባው በመሲሁ ላይ ተማከሩ፣ ተነሱበት የሚል የአምላካችንን ቃል ተመልክተናል። ከመንፈስ ቅዱስ ካልሆነ ሰው ኢየሱስ ክርስቶስ ጌታ ነው ማለት አይችልም። ሰው የሚድነው ኢየሱስ ክርስቶስን እግዚአብሔር አብ ከሞት እንዳስነሳው በልቡ ቢያምን ኢየሱስ ክርስቶስ ጌታ ነው ብሎ በአፉ ቢመሰክር ይድናል። ሐዋርያ ቅዱስ ጳውሎስ በትምህርቱ ምን አለ? ኢየሱስ ክርስቶስን የሚያስክድ መንፈስ ከናንተ ዘንድ አይገኝ አይሁን አለ። ይሄ ምንድነው? የክህደት መንፈስ ነው። ሌላ ወንጌል ወይንም የዲያብሎስ ልጆች የሚላቸው ማለት ነው መጽሐፍ ቅዱስ። እንግዲህ የምናየው ዛሬ ምንድነው? በተለያየ መንገድ የዚህ ዓለም ገዢ የብርሃንና የጨለማ ልጆች ስራቸውን እየሰሩ ነው። የሚያሳዝነው ግን ምንድነው? ጌታ ምን አለ? በመጨረሻው ዘመን ላይ ከብርሃን ልጆች ይልቅ የጨለማ ልጆች እጅግ የበረቱ ናቸው።
የብርሃን ልጆች ተኝተዋል፣ እንቅልፋሞች ናቸው። ታላቁን ገድል የወንጌልን ገድል መጋደል አልቻሉም። የሐሰተኛ መናፍስት የሐሰተኛ መንፈስ በግልጥ የታረደውን ለሰው ሁሉ ለዓለም ሁሉ ነፍሱን የሰጠውን አንዱን ጌታ ሲሰድቡ ሲያንቋሽሹ በማይመጥን ቃል ሲናገሩ እየሰማን ነው። ይሄ የዘመኑ ምልክት ነው። ስራቸውና ተግባራቸው እግዚአብሔርን ያገለገሉ የሚመስልበት ዘመን ይመጣል አለ። ይሄ ነው እንግዲህ የሚታየው። በምንም ታምር ሰው መለኪያችን አይሆንም። የእግዚአብሔር መንፈስ ለመንፈሳችን ምስክር ነው። ያመኑ ክርስቲያኖች በልባቸው ውስጥ በመንፈሳቸው ውስጥ ምስክርነት አላቸው፣ ያውቁታል ብለዋል። ስለዚህ የምናያቸው ነገሮች ወደ ፍጻሜው ዘመን ላይ የሚያስክድ መንፈስ ነው ብለዋል ጌታ። ያመኑትን እንኳን ያስክዳል። በድንቅና በታምራቱ ይወሰዳሉ ሰዎች። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም ከሚል ሐሰተኛ ማን ነው? ሐሰተኛ ዲያብሎስ ነው። ከራሱ አመንጭቶ ይናገራል። ዓለምም ይሰማቸዋል፣ ተከታይ ያላቸው። እኛ ደግሞ የእግዚአብሔርን እንሰማለን። በዚህ እውነትና ውሸትን የብርሃንና የጨለማን ልጆች እንለያለን አለ ጳውሎስ። በቃ ከእግዚአብሔር ክርስቶስን የተገናኘው ከክርስቶስ ወንጌልን የተቀበለው ከብርሃንና ከጨለማ ከዚህ የዓለም ልጆች የምንለየው ዓለምም የሚያወራው ነገር አለ የራሱ። እኛም ደግሞ የእግዚአብሔርን ቃል እንሰማለን። ዓለም ሲያወራ ዓለም የሚያጅባቸው የሚሰማቸው የሚያጨበጭብ አለ። እኛ ደግሞ በመንፈስ እንናገራለን። በዚህ እውነትና ውሸትን እንለያለን ይላል። እንግዲህ ነፍሳችንን እንድንጠብቅ በተጠራንበት በእግዚአብሔር ፍቅር በማይመረመረው ፍቅር የእርሱ የሆኑትን እንደውም ምን ይላል ጳውሎስ? በዓለም ያሉት የሱ ወገኖች የሆኑትን እስከ መጨረሻው ድረስ ወደዳቸው ይላል። የማን ወገን? የክርስቶስ ወገን የሆኑትን በዓለም ያሉትን እስከ መጨረሻው ድረስ ወደዳቸው። ክብር ለመንፈስ ቅዱስ ይሁን። በራእይ መጽሐፍ ምን ይላል? የሚያምጽ ያምጽ ይቀጥል ይላል። ይቀጥል የሚያምጽ። የሚምር ግን እግዚአብሔር ነው። ምሕረቱን፣ ሰላሙን፣ ፍቅሩን ፈልጉ ይላል። እግዚአብሔር የሚፈለግ አምላክ ነው። ካገኘኑ ደግሞ ምላሽ እንሰጣለን። ለእግዚአብሔር ለሰጠን ምላሽ እንሰጥ አሜን ብለን መቀበል ነው። ከዛ ውጪ መብት ነው። እግዚአብሔር የማንንም ፍቃድ አይጥስም። ጌታ ኢየሱስ ጨዋ ነው። አንድም ክፉ ከአንደበቱ አልተገኘበትም። ብትወዱኝ ነው ተከተሉኝ ያለው። ሌላውን እከተላለሁ ካልክ መብት ነው፣ አምልክ። ለዚች ለ60 ዓመት የተሰቀለውን የናዝሬቱን ኢየሱስ ክደህ ዲያብሎስን ተከትለ የዘላለም የሲኦል ባህር ምርጫ ከሆነ መንገዱን ጨርቅ ያርግላችሁ። እኛ አንሳደብም። ስድብ የስጋ ስራ የዲያብሎስ ነው። የመንፈስ ቅዱስ ፍሬ አይደለም፣ የስጋ ፍሬ ነው። የአዳማ የበላችሁት ፍሬ ነው። የህይወት እንጀራ ደግሞ ብሉ ብሎን በላን። አንሳደብም። እሱን እንዳሳደዳችሁት ጌታን እሱን እንደሰደባችሁት በሱ ላይ የሆነው ነገር ሁሉ በእኛ ላይ እንደሚሆን እርግጠኞች ነን። ያንን ለመቀበል ደግሞ ዝግጁ ነን። በተጻፈው ላይ አንጨምርም፣ አንቀንስም። ለአንድ ደቂቃ እንኳን አልተገዛንላቸውም አለ ጳውሎስ። ለሐሰተኛ ወንድሞች፣ ለሐሰተኛ ነቢያት፣ ለሐሰተኛ መናፍቅ፣ ለዲያብሎስ መልእክተኞች በር አንከፍትም። እንቃወማለን። ተቃውሙ ያለን እግዚአብሔር ነው። ገስጹ፣ ዝለፉ፣ ምከሩ። ስለዚህ በዚህ ዘመን በቃ ይሄ ሚዲያ
እኔ ሚዲያውን ለእግዚአብሔር ነው የምጠቀምበት። ዕውቀት ሲበዛ የሰው ልጅ ይጠፋል ስላለኝ ከሚጠፉት ጋር አልጠፋም። እውነተኛ ከሆኑት ጋር የእግዚአብሔር መንፈስ ካላቸው እህቶች ወንድሞቼ ጋር አብሬ የማገለግል አካል ብልት ነኝ። አንዳቸው ሲታመሙ እኔም ያመኛል። የክርስቶስ አካል ሲነካ ያመኛል። የሃይማኖት ስም የለኝም። ጴንጤ አይደለሁም። እግዚአብሔር ጴንጤ፣ ኦርቶዶክስ፣ እስልምና፣ ጆቫ፣ ሞርሞር፣ ኒው ኤጅ ሙቭመንት ይሄ ምድራዊ ነው። ይሄ ሽንገላ ነው። በልጁ ባንዱ በእርሱ የማምን ሁሉ የዘላለም ሕይወት አለው። ከመንፈስ ተወለዱ እንጂ ከስጋ ፍቃድ አይደለም ብሎ አትሞታል ልባችን ላይ። ክብር ለመንፈስ ቅዱስ ይሁን። ምን ነው እሱ የክርስቶስን ስቅለት ከተክለ ሃይማኖት ተቅማጥ ጋር አወዳድሮ ሲናገር ይሄ ቢጫ ወባ የተጫወተበት ነው። እሺንን ምንተውሽ የተክለ ሃይማኖት መቃብር የመዳን ምክንያት ይሆናል። ይሄ ሁሉ የተጻፈው ሴራ ነው፣ አመጽም ነው። እግዚአብሔር ያስቀመጠው መንገዶችን ሳይሆን መንገድ። ኧረ እባካችሁ መዳን በክርስቶስ ነው የሚለው መጽሐፍ። ወልድ ያለው ሕይወት አለው። ሕይወት ያለው በልጁ በኢየሱስ ክርስቶስ። አንድ እየፈራ ያለሁትን ነገር ወይም ደግሞ የምፈራውን ነገር ልንገራችሁ። እንደ ቀልድ በሽሽቃችን እርስ በርስ መናናቃችን ዋጋ እንዳያስከፍለን እፈራለሁ። ላይቭ ላይ በእንማማር ሰበብ የኔ ሃይማኖት ልክ ነው ሰበብ እጅግ በጣም ብዙ ሰዎች ልክ ያልሆነ ነገር ሲነጋገሩ እየሰማሁኝ ነው። እረፉ። የናንተ አላግባብ የናንተ አዋቂ መምሰል ሌሎቻችንን ዋጋ ያስከፍለናል። እንዲህ ይበላል እንዲህ ይላል። እዚህ ሌላ ኦርቶዶክስ እምነት ተከታይ ወይ ፕሮቴስታንት ወይ ክርስቲያን የሆነ ሰው ይከፋዋል ይህንን መስማት። እርስ በርስ እኛን ለምን ታቃቅሩናላችሁ? በቃ ተስማምቶናል፣ እንግባ። በቃ ያለንበት ነገር ልክ ካልሆነ ገሃነም እንግባ። ተውን። ለነዛ ሰዎች አስባችሁላቸው ከሆነ ይግቡ ገሃነም፣ ተዋቸው። በቃ ለምን እርስ በርስ እንድንጫረስ፣ ለምን እርስ በርስ እንድንጠላላ ታደርጉናላችሁ? ካስተማራችሁ የራሳችሁን እምነት ብቻ አስተምሩ። እኔ በእኔ እምነት የሚጎለኝ ነገር እኔ ብዙ አለ፣ እሱን አስተምሩኝ። እምነቴን በደንብ ሳላቀው ወደ ሌላ እምነት እንዳልሄድባችሁ እኔን በደንብ አስተምሩ። ለመቅደሱ በዝማሬ ለመቅደሱ በእልልታ ለእግዚአብሔር ፊት እንዘላለን። በገና መሰንቆ ይዘን ሃሌ ሃሌሉያ እያልን ለመቅደሱ በዝማሬ ለመቅደሱ በእልልታ ለእግዚአብሔር ፊት እንዘላለን። በገና መሰንቆ ይዘን ብሎ ፈጣሪ ጽንስ ተብሏል እየተባለ ስም አልነበረውም። ሰዎች ስም አወጡለት። ለማለፈት ከኋላ የመጣ አይናወጣ አይሆንም። በተለያዩ የማህበራዊ ትስስር ገጾች የሚሰራጩና የእስልምናን መልካም እሴቶች እንዲሁም ደግሞ የነብዩ መሐመድን ክብር የሚዳፈሩ መልእክቶችን የሚያሰራጩ አካላት በሕግ እንዲጠየቁ እንደሚሰራ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ትላንት ባወጣው መግለጫ አሳውቆ እንደነበር ይታወሳል። ይህንኑ ጉዳይ ተከትሎ የኢትዮጵያ የሃይማኖት ተቋማት ጉባኤም ዛሬ መግለጫ ሰጥቶ የነበረ ሲሆን ሀሳብን በነጻነት የመግለጽ መብት አንዱ የሌላውን ሃይማኖት ለመስደብና ለማዋረድ ጥቅም ላይ ሊውል አይገባውም ብሏል። ከሰሞኑ የሁለት ታላላቅ ሃይማኖቶች የተቀደሰ የጾም የጸሎትና በከፍተኛ ደረጃ የመንፈሳዊ እነጻ ላይ በሚገኙበት ጊዜ ከመንፈሳዊነትና ከሃይማኖቶቹ መሰረታዊ እሴት ጋር የሚቃረን ተግባር በማህበራዊ ሚዲያ በስፋት እየተሰራጨም ይገኛል። በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረ ነክ ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት
የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። በቃ እንግዲህ እንደሰማችሁት ነው። ህግ የሚሰራው እንግዲህ ለእፎይ ሲሆንና ለክርስቲያኖች ሲሆን እንደሆነ እንግዲህ በግልጽ እየተመለከታችሁ በዚህ ደረጃ ደርሷል ማለት ነው። ችግር አክል የነበረበት ሰው ነው ማለት ነው። በቃ እንግዲህ እንደሰማችሁት ነው። ህግ የሚሰራው እንግዲህ ለእፎይ ሲሆንና ለክርስቲያኖች ሲሆን እንደሆነ እንግዲህ በግልጽ እየተመለከታችሁ በዚህ ደረጃ ደርሷል ማለት ነው። ቃሉ ኮንቴክስቹዋል የማይለውን ሪፈር የማያደርገውን የማይናገረውን ሁሉ በመጨመር በድፍረት እንደሰማችሁት እንግዲህ ኢየሱስ አጋንንት አለበት፣ አጋንንታም ነው። ኢየሱስ ክርስቶስ የአእምሮ መታወክ ችግር አለበት፣ በሽተኛ ነው፣ ያበደ ነው፣ አብዷል፣ ኖርማል አይደለም ሲሳደብ ሰምታችኋል። በዚህ ልክ ሞክ ሲያደርግ በጌታችን በኢየሱስ እሱን ትቀበለዋል። ግን ህግ ለእነዚህ አይሰራም ወይ ነው ጥያቄ። ህጉ ለእነዚህ ሰዎች አይሰራም ወይ ነው ጥያቄ። እስከ መች ነው እንደዚህ ሞክ እየተደረገ የሚቀጥለው በጌታችን በኢየሱስ ክርስቶስ? ብዙ ቪዲዮዎች አሉ። ይሄ ብቻ አይደለም፣ ብዙ ኡስታዞች ማለት ነው። የአንደኛው ዱርዬ ኡስታዝ ይኸው እንደሰማችሁት በዚህ ልክ ምን ያክል ባለጌ እንደሆነ ትመለከታላችሁ። ምን ያክል ቆሻሻ አንደበት እንዳለው ተመልክታችኋል ማለት ነው። በዚህ ቆሻሻ አንደበታቸው ነው ስለ ክርስቶስ ኢየሱስ እያወሩ መድኃኒታችን ስለ ኢየሱስ ክርስቶስ ነው እየተወራ ያለው እንጂ ስለ አንድ ምድራዊ ሰው አይደለም። የ6 ዓመት ልጅ የደፈረ ሰው አይደለም እያወራን ያለን። ሰማይና ምድር ነው የከበበ በቃሉ ሁሉን ያጸና የፈጠረ ይሄ ኢየሱስ ክርስቶስ የእግዚአብሔር ቃል የተባለ ኢየሱስ ክርስቶስ ውሸታም ነው፣ እብድ ነው፣ ጤነኛ አይደለም፣ በቆሻሻ እጁ ይበላ ነበር፣ ከህግ የትም አታመልጥም ነው። እፎይ ላይ ሲሆን የምትበረቱት ነገር እዚህ አንተ ጉድህን ተሸክመ ህግ ለሁሉም እኩል ስለሆነ እኩል ኢኳሊቲ እንዲከበር ህገ ደንቡ እንዲከበር እንፈልጋለን። ጌታችን ኢየሱስ ክርስቶስ ላይ እንደዚህ ተሳልቀ አትቀጥላትም ማለት ነው። እንደ ጴንጤ ግን የሰለጠነ ማህበረሰብ ኢትዮጵያ ውስጥ አለ። ይዋቸው ዛሬ ወጥተው ባንዲራ የለ፣ ፖለቲካ የለ፣ ብሔር የለ፣ የተቃውሞ ሀሳብ የለ። የወጡበትን አጀንዳ ኢየሱስ ብለው ኢየሱስን ከፍ አድርገው ያላመኑ ወዳጆቻቸውን ይዘው ሄደው ጌታን አስቀብለው ነው የሚመለሱት። ከዚህ በላይ ስልጣኔ አለን? እንደ ጴንጤ ግን የሰለጠነ ማህበረሰብ ኢትዮጵያ ውስጥ አለ? ወገኖቼ ሆይ እንደዚህ ፕሮግራም አዘጋጅነቴ የምለው ነገር ምንድን ነው? ጌታዬ እንዳስተማረኝ የሚሰሩትን አያውቁምና ይቅር በላቸው አለ። እየደበደቡት እየሰቀሉት፣ ለደበደቡት ለሰቀሉት፣ በምስማር ለቸነከሩት ጭምር ነው የማለደው የኔ ጌታ። ስለዚህ ጌታ ይቅር ይበላችሁ፣ ወደ ማስተዋል ተመለሱ። ይበቃል ያለው ችግር ህዝብ ከህዝብ ጋር ማጋጨት። ይሄ ጥበብ ዕውቀት አይደለም። የእፉኝት ልጆች አለ መጥምቁ ዮሐንስ። ጌታ ኢየሱስ ደግሞ የዲያብሎስ ልጆች አለ። ሐዋርያ ጳውሎስ ደግሞ አናቴማ ለዘላለም የተረገሙ ይሁኑ አለ። እግዚአብሔር ይቅር ይበላችሁ፣ ወደ ልባችሁ። ቅዱሳን እንግዲህ እንደሰማችሁት ነው። እኔ ትንሽ ጨመቅ አድርጌ ነው ያቀረብኩላችሁ። ጤናማ ቤተ ክርስቲያን በምድር የለም፣ ታምሷል። የሚገርመው ነገር አባቶችም መሪዎችም ምዕመኑም ልክ የእግዚአብሔር ቃል እንደሚል በአንድነት የማንጠቅም ሆነናል። እውነትን ከኛ ማን ወሰደብን? እዚህ ላይ ግን የኛ ብቃት ችሎታ ሳይሆን እኔ በጌታ መንፈስ የዘመኑ ፍጻሜ ምልክቶች ናቸው። እርስ በርሳችሁ ስትነካከሱ ትጠፋፋላችሁ አለ ሐዋርያ ጳውሎስ በገላትያ መልእክቱ ላይ። የወንድሙን የእህቱን ውድቀት እንድንሸከም ነው፣ እንድንጸልይ እንድናበረታ ነው። ከክርስቶስ የተባልነው ክርስቲያን የተባልነው በጌታ ፈለግ በክርስቶስ ኢየሱስ መንገድ ጌታ በሄደበት እንድንሄድ ነው። እንግዲህ ምንድን ነው ማሰብ ያለብን? ነፍሳችንን ከየት እንደወደቅን
ምን ዘመን ውስጥና ራሳችን ደግሞ በምን ሁኔታ ውስጥ እንዳለን አውቀን መለየት የክርስቲያን የመጀመሪያው ጥሪ ነው። ተለዩ ነው የሚለው የእግዚአብሔር ቃል። ተለዩ። ለምን 4 5 ሰው አይሆንም? በጥቂት ሰው ጌታ ባለበት መገልገል፣ ማገልገል፣ ማምለክ ይቻላል። ለምን ይሄ አሁን እንግዲህ ከቤተ ክርስቲያን ያለፈ ፀሐይ የሞቀው አገር የሚያውቀው መንግስት ደረጃ የደረሰው ወደ መጨረሻው ላይ የእግዚአብሔር ቃል ያለው ነው የሚፈጸመው። እርስ በርስ ከምንጠፋፋ በፍቅር እንስበክ፣ እንተባበር አይደለም ያልኩት። ከጨለማ ስራ ጋር አንተባበርም። ዋጋ ለመክፈል ዝግጁ ነን። ክርስቲያኖች የክርስቶስ የሆንን ዋጋ ለመክፈል ዝግጁ ነን። ዝግጁ ነኝ እኔ። ስለ ራሴ ነው፣ ስለ ሌላው አያገባኝም። ምን አገባኝ? እያንዳንዱ ለነፍሱ መልስ ይሰጣል። ስለዚህ በሁሉ ስፍራ ችግር አለ እና ሁሉም ቤተ እምነቶች መፍትሄ ይፈልጋል። ህዝቡ ይጠይቃል። መሪዎች አቅም አንሷቸዋል። ተቋማት አቅም አንሷቸዋል። ስለዚህ ያለው ምንድነው? እርስ በርስ መበላላት፣ ወደ ሃይማኖት ጦርነት ይገባል። በአንዳንድ ሰዎች ድክመትና በአንዳንድ ሰዎች ስህተት መከራው፣ ችግሩ፣ ፈተናው ለሌሉበት ሰዎች ሁሉ ይደርሳል። ስለዚህ በማስተዋል በጥበብ እናድርግ። የራሳችንን ቤት መጀመሪያ እናጥራ፣ ሌላውን ከመናገራችን በፊት። ያንተ አይሆንልኝም ወዳጄ፣ ኧረ እንዴት ይሆንልኛል አንተን ከፍቼ። ኑርና ልኑር በሕይወት ስትኖር ነው ኖርኩኝ ማለት። ከኔ መኖር ይልቅ ይሻላል፣ ሰው ብቻውን ምን ይፈይዳል? ያለኔ መኖር የምችል ከአንተ ውጪ መኖር የማልችል ስለሆንኩ አትውሰድብኝ እሳቱን ከመቅረዙ ላይ ያለኔ መኖር የምችል ከአንተ ውጪ መኖር የማልችል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመናፍቃን አደጋ ላይ ነው ያለችው። እንግዲህ በተለምዶ መናፍቃን የምንላቸው ወንጌላውያንን ነበር አልድሮ። መናፍቃን የምንላቸው ተሐድሳውያንን ነው አይደለም። ዛሬ እንግዲህ እንዲለይልህ የምነግርህ መናፍቃን ቤተ መቅደስ ውስጥ ነው ያሉት። መናፍቃን ካህናቱ ናቸው። መናፍቃን ሊቃውንት ናቸው የሚባሉት ናቸው። እንደውም እነግርሃለሁ መናፍቃን መምህራንን የሚሉ ሰዎች ናቸው። በምን አወቅ ከሆንክ ትምህርታቸው በአደባባይ በዩቲዩብ፣ በቴሌቪዥን፣ በፌስቡክ ተመልከተው መናፍቅነታቸው። የመዳን መንገድ አንድ ነው ብሎ የመጽሐፍ የእግዚአብሔር ቸርነት የመዳን መንገድ ብዙ ነው ብለህ ከሰበክ መናፍቅ ነህ። እውነትን ከፍለህ ነው፣ በእውነት ላይ ጨምረህ ነው የምታስተምረው ማለት ነው። መጽሐፍ ቅዱስ ክርስቶስ አዳኝ መካከለኛ ነው ብሎ ነግሮን አይተሃል። እነዚህ መምህራን ያልካቸው ሰዎች አዳን መካከለኛዎች ብዙ ናቸው ብለው ካስተማሩ መናፍቃን ናቸው። ቤተክርስቲያን በዚህ ተቸግራለች አሁን። ስለዚህ አደጋ ላይ ነች። እርሶም ይጋራሉ ማለት ነው። መስቀለኛ መንገድ ላይ ነች። ቤተክርስቲያንን የማትረፍና የማሻገር ጉባኤ ነው ይሄ ጉባኤ የሚለውን በትክክል ከተሄደ ነው ጉባኤው ጉባኤ ተጠርቶ ህልውናዋን እንደ ቃሉ ካልያዘች በስተቀር እማትኖር ስብከተ ወንጌል አገልግሎት ጴንጤ የረገጠን ቦታ አልረግጥም አዑዝ ቢላሂ ተወፍት ላይ ለላህ የምል ሴት ነበርኩ። ዛሬ ግን የነገስታትን ንጉስ ተሸክሜ የምዞር ሰው ነኝ። ኢየሱስ ያድናል። ጴንጤ የረገጠን ቦታ አልረግጥም አዑዝ ቢላሂ ተወፍት ላይ ለላህ የምል ሴት ነበርኩ። ዛሬ ግን የነገስታትን ንጉስ ተሸክሜ የምዞር ሰው ነኝ። ኢየሱስ ያድናል። ልጅ ሆነን የተዘራብን ዘር ሌላ ነበር እና ድሮ መሬት እንኳን አፈር ጴንጤ የረገጠበት ማረግጥ፣ ዛሬ ግን ይሄን ተሸክሜ ኢየሱስ ያድናል እላለሁ ሳላፍር ማለት ነው። ቅዱሳን እንግዲህ እንደሰማችሁት ምንድነው አሁን በሚያዝያ ወር ውስጥ ትልቁ ሲኖዶስ የኢትዮጵያ ኦርቶዶክስ ታላቁ ሲኖዶስ
ሊቃውንቶች ስብሰባ አላቸው። ህዝቡ በጠየቀው በዚህ ላይ ስለ ህዝባችን፣ ስለ ምድራችን፣ ስለ ክርስቶስ ፍቅር ካላችሁ ጸልዩላቸው። ሌላ ወሬ ምንም አያስፈልግም። መጸለይ ነው። ብርሃንን የሚያበራ ጌታ ነው። ቃሉን እንዲያበራ በቃ የመጣንበት መንገድ ይበቃል ብለው ወደ ወንጌል፣ ወደ ክርስቶስ፣ ወደ ተሰጠን አደራ ያንን እንዲሰበክ ሁሉም ቤቱን እንዲያጸዳ እግዚአብሔር ፊት እንውደቅ። ሌላ ድን የመጣ ከዘር ከቋንቋ ከሁሉ ነገር የዋጀን ገንዘቡ ያደረገን በደሙ ክብር ምስጋና ሁሉ ለስሙ ይሁን። እንግዲህ ይሄ ነው በመጨረሻ የምናየው። አሁን እንግዲህ በኢትዮጵያ ኦርቶዶክስና በፕሮቴስታንት ቸርች ውስጥ የሚደረገውን ድብድብ ነው። እስከዚህ ነው የደረስነው። በቤተ ክርስቲያን ውስጥ በመድረኩ ላይ ወንጌል በሚሰበክበት ላይ ድብድብ ተጀምሯል። ይቅር ይበላችሁ የእስራኤል አምላክ ምሕረት በእናንተ የተነሳ ሌላው ቁጣው እንዳይመጣብን ጌታ እዛው እግዚአብሔር ይገስጸው፣ እግዚአብሔር ይገስጸው። ምሕረቱ ለዘላለም ነው። እንግዲህ ቅዱሳኖች ይሄ እግዚአብሔር የሚወደው አይደለም። እንደዚህ ድብድብ ሆኖ እንደገና ቆሞ እንዴት ይጸለያል? እንዴትስ ጸሎት ይደረጋል? እስከዚህ ድረስ ነው እግዚአብሔርን የተዳፈር ነው። በሌላም በእኛ ቦታ ደግሞ ሐሰተኛ ነቢያቶችን ከመድረክ ላይ እያወረዷቸው ነው። ችግር የሌለበት ቤተ ክርስቲያን የለም። የዘመኑ ፍጻሜ አሉ። እነዚህን ሰዎች እንዴት ነው ዝም ብለን በትዕግስት የምናያቸው? እኔ አገሬን እያፈረሰ እሱ እተነብያለሁ ቢል የጌታ ነገሮች ምንድን ናቸው ብለን ለይተን ማወቅ አለብን። ጌታችን እኮ ሕገ ወጥ አይደለም። ምእመኑም ቢሆን ያንን ተከትሎ አይ ይሄ ከእግዚአብሔር አይደለም ቢሆን እውነትን መስማት ያቃተው ሕዝብ ሀገራችን ፍርድ ይሆን የሚያንቀዠቅዠን ባለጠጋ ሀብታም ብሉይ ኪዳን አዲስ ኪዳን እያወጣ አገላባጭ ተማሪ እናንተ እኮ ታምር ናችሁ። በአዲስ አበባ እንደ ብርቅዬ እንትን እኮ መታየት አለባችሁ። እንደዚህ እየተጠቀሰ መጽሐፍ እንዲህ አብዛኛው ሰው እኮ ተንቀዥቅዟል። ለራሱም አይገልጥም፣ ሲገለጥም አይማርም። አክቹዋሊ በሚማሩ ያሾፋል። ፍርድ ይሆን እውነትን እምቢ ባልን ቁጥር ለማይረባ አእምሮ አሳልፎ ሰጥቶን ይሆን? አሻንጉሊት እንድንጫወት ያደረገን ፍርድ ይሆን? እውነተኛው ክብር የተገለጠበትን የጽድቅ ቃል እምቢ ብሎ በአሻንጉሊትና በፋየር ወርክስ ማዕበድና መንቀዥቀዥ ፍርድ ይሆን? አንዳንዶች ሪቫይቫል ነው ይሉታል። ፕሮባብሊ ፍርድ ነው። አረማሙሻ በጣም ደፈርክ ዛሬ። ምን ማርጋችሁ ወገኖቼ? ዲያብሎስ መገለጥ ላይ ነው የሚያነጣጥረው። የማያምኑትን እንዳይገለጥላቸው አሳውሯል። 2 ቆሮንቶስ 4:4 የማያምነው ሰው ጋር ምንም ጭቅጭቅ አይፈጥርም። የሚያደርገው መነጽር ይገጥምለታል እና አያይም። ይሁንም አያይም። በቃ አሳውሮ አለ። ሀሳብን ማሳወር ነው። ክርስቲያኑንስ ምን ያደርገዋል? ክርስቲያኑን ጆሮ ያደነዝዛል። አዲስ በሽታ ኬት አገኘው? ዕብራውያን 5 ተጨነቀ ራሱ ጻፊው። ስለ እርሱ የምንናገረው ብዙ ነገር ነበር። ትዝ ይላችሁ እንደሆነ ስለ እርሱ የምንናገረው ብዙ ነገር አለ። ጆሮታችሁ ስለፈዘዙ በቃል ለመተርጎም ጭንቅ ነው ይላል እና እነኝህን ክርስቲያኖች እንዲሁ ከጊዜ የተነሳ አስተማሪዎች ልትሆኑ ሲገባችሁ፣ ባለጠጋ ጻፊ፣ አዋቂ፣ የተማረ የሚያውቅ መሆን ሲገባችሁ ገና የልጅነት ትምህርት ሰው እንዲያስተምራችሁ ያስፈልጋል። ምን ሆኖ ነው? ጆሮ ደንዝዞ። ወዳጆቼ ባለ ሀብት ሁኑ፣ የመገለጥ የሚበራላችሁ
የሚበራላቸው የሚሰጣቸው ብፁዓን ናቸው የሚባሉ ያወቋትን ሲያምኑ ሲረዱ እንደገና የሚቀጥለውን ሲያውቁ ሲረዱ ባለጠጎችም የሆኑ የማይጠግቡ ባለሀብት የሆኑ አሻንጉሊት ፍለጋ መላክ የማያሰሩ አናሳ መገለጥ ውስጥ የማይገቡ ከትልቁ አምላክ ጋር የሚጋፈጡ የተሰጣቸውን የሚታዘዙ የተሰጣቸውን አክብረው የሚይዙ ወደሚቀጥለው መገለጥ የሚሄዱ ባለጠጎች እግዚአብሔር ያርጋችሁ። ክርስቶስ ማደግ ያቆሙና ወደ ተቀባ ሰው ያድጋሉ። ተቀብቷል ብለው ወደ ሰየሙት ሰው ያድጋሉ። ቁርጥ ሰውየውን ነው የሚሆኑት። በቃ ቁርጥ ክርስቶስን ሳይሆን ሰውየውን ስጋ ለባሹ ራሱን በዚህም በዛም እያደረገ ካብ የሚያደርገውን ሰውዬ ገነን እያደረገ ራሱን በየቦታው የሚሰይመውን ሰውዬ መስለው ቁጭ ይላሉ። ክርስቶስን መምሰል አታዩባቸው። ሰዎቹ የተጠሩት ግን ክርስቶስን ሊመስሉ ነበረ። መጀመሪያ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የማንን መልክ እንዲመስሉ። ልጁ ማን ይባላል? ስሙ ኢየሱስ ክርስቶስ ይባላል። በጸሎት ሂሳብ ላይ የሚጨመር ቁጥር የለም። ይሄንን ህዝቡ መገዛው አለበት። ሰርተህ ለፍተህ ያገኘው ነገር በጸሎት እንዲበረክትልህ ማድረግ ትችላለህ፣ እንዳይባክንብህ እና ይሄ ከየትም ጋር ከፓስቡክ ጋር ከማንም ሊያገናኝ አቅም ያለው ሰው የለም እዚህ ምድር ላይ እና ይሄ ህዝቡ አይሳሳት ማለት ነው። አገልግሎት ሲባል ገንዘብን ብቻ ፎከስ አድርገው የሚኖሩ ልጆች አሉ። ይሄን በደንብ ልቀቅልኝ። እሺ ገንዘብና ገንዘብ ብቻ ስንት ይከፍሉኛል? አከሌ ጋር ስንት ይገኛል? ለምንድን ነው እስቲ አንዳንድ ልጆች ይቅርታ አድርግልኝና ሐሰተኛ ነቢያቶች ጋር ቀኑን ሙሉ አታሞ ሲመቱ የሚውሉ ልጆች አሉ። እንዲህ እየዞሩ ይዘምሩላቸዋል አይደለም፣ እየዘፈኑላቸው የሚሉ ልጆች አሉ። አያስቆሙም ምናምን የሚሉ ኦልሬዲ እኮ እነዚህ በቆማቸው የሞቱ የቆሙ ናቸው። እንዴት ነው እየዞሩ ለነሱ የሚዘምረው? ዩሲ እነዚህን ሰዎች ቀርበህ ምን አናቀም እንዴ? ምን ልዩነት አለ? እዛም ቸርች ነው እዚህም ቸርች ነው፣ ምን ችግር አለ? እነዚህ ልጆች ይኸውልህ በዘመናት መካከል የቤተ ክርስቲያን ቁስሎች ናቸው። ትውልዳቸው ባያቸው ቁጥር የሚያፈር ነው። ገንዘብን አስመልክቶ የሚደረግ ሩጫ፣ ስንት ይከፍሉኛል፣ ስንት ይሰጣል እዛ ቦታ ላይ የውጭ ሀገር ጉዞ፣ የሀገር ውስጥ እንቅስቃሴ። ፎከሳችን ይሄ ወንጌል ሪያሊቲን ቁጭ አድርገህ የምትሄድበት ወንጌል ካልሆነ በቀር ወንጌል አይደለም። ስሌት ቁጭ ተብሎ ስሌት ስማ ትዝ ይላችኋል። አንደኛ ነገሥት ምዕራፍ 17 ላይ መጣና ኤልያስ ሰማው አለ። ምን ሰማ ሲባል በሲዶና ወዳለችው ወደዛች ሰረብታይቱ ቤት ትሄድና እንጎቻን ትበላለህ አለ። ሰማው ብሎ ደስ አይልም? እሱም ወደ ሲዶና ሰረብታይቱ ቤት ላይ ሄደ ይላል። በከተማው በር መግቢያ ላይ ጭራሮ ትለቅማለች። ሴቲቱንም ቀረብ አለና የተናገረው ቃል ያስደስታል። አንቺ ሴት ምን ስጭኝ አላት። ውሃ ለመስጠት እሺ ብላ ሮጣ ስትሄድ እንጎቻንም ጨምረሽ ሲላት እንጎቻው አቆማት። የላትማ ያላት ቀለል ብላ ስትሮጥ በሌላት ሲመጣ ቀጥ አለች። ጥቂት ዱቄት አለች፣ እኔና ልጄ ምን የምንናገር በልተን የምንሞትባት እሷንም የመጨረሻ ናት። እሱ ጨከናልና ከመጨረሻውም አምጡ በመጀመሪያ አላት። ይህ ሰውዬ ምን አይነት ጭካኔ ነው ብዬ ሳስብ መገለጥ መጣልኝ። ለካ ሴትዮዋ እጅ ላይ የነበረው እንጀራ በልታ የምትሞትበት ነው፣ ሰምታ የምትኖርበትን ቃል ግን ይዞ መጥቷል። አትሂድ ከደጄ ወዳጄ ቤቴ ግባ፣ በቤቴ ግባ፣ እባክህ አረፍ በልና ወዳጄ በቤቴ ግባ። እንግዶችን ልሸኝ ገብተው ከብኛ ራቁን፣ ገብተው ከብኛ ራቁ። ደምቀህ እንዳትታይ በምክር የሚያቀሉን፣ በምክር የሚያቀሉ ደጆች ይከፈቱ፣ የክብር ንጉሥ ይግባ። የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር ነው።
ክብር ሁሉ ለኢየሱስ ይሁን። ወገኖቼ እንግዲህ ሁሉንም እንደሰማን እግዚአብሔር አይዘበትበትም፣ አይቀለድበትም። ምሕረቱና ቸርነቱን አያቆምም። ምንም የምናገርበት አቅም የለኝም። መዝሙረ ዳዊት ምዕራፍ 27 ከቁጥር 4 ጀምሬ አነባዋለሁ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷን እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑ መሸሸጋ ሸሽጎኛልና፣ በዓለትም ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ ጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታን መሥዋዕት ለእግዚአብሔር ቀኛለሁ፣ እዘምርለታለሁ። አቤቱ ወደ አንተ የጮኩትን ቃሌን ስማኝ፣ ማረኝም አድምጠኝም። አንተ ፊቴን እሹ ባልክ ጊዜ አቤቱ ፊትህን እሻለሁ፣ ልቤም አንተን አለ። ፊትህን ከኔ አትሰውር፣ ተቆጥተህም ከባሪያ ፎቀቅ አትበል። ረዳቴ ሁነኝ፣ አትጣለኝ። የመድኃኒቴ አምላክ ሆይ አትተወኝ። አባትና እናቴ ትተውኛል፣ እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼ በቀና መንገድ ምራኝ። የሐሰት ምስክሮች ዓመፀኞች ተነስተውብኛልና ለጠላቶቼ ፍቃድ አትስጠኝ። የእግዚአብሔርን ቸርነት በሕያዋን ምድር ላይ አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብም ይጽና። እግዚአብሔርን ተስፋ አድርጉት ይላል። ቅዱስና ሕያው ዘላለማዊ ጻድቅ እግዚአብሔር ሆይ ወደ አንተ ነው የምጮኸው። ልብን ኩላሊትን የምትመረምር አምላክ ምሕረትህ ብዙ ነው። ምሕረትን አድርግልን፣ ይቅርታን አድርግልን። እነሆ አትጣለን፣ ለምኞታችን ለክፋታችን አትስጠን። አንተ ግን አንተ ነህና ጌታ ሆይ አንተ ከኛ ጋር አሁን ለሕዝባችን ለምድራችን ለምታደርግልን ነገር ሁሉ እናመሰግናለን። አንተን ብቻ በድለን ይቅር በለን። ባጠፋነው በሄድንበት መንገዶች ሁሉ እግዚአብሔር ሆይ የማይገባውን ነገር አድርገናል። እንደ ሕዝብ እንደ ሀገር በጌታ በኢየሱስ ክርስቶስ ስም ይቅር በለን፣ ይቅር በለን። ጌታ ሆይ ፊትህን ከኛ ትሰውርብን። ጌታ ሆይ በክርስቶስ ኢየሱስ ስም እንጠይቃለን። ስለምታደርገው እናመሰግናለን። ክብር በሰማይ ክብር በምድር ላንተ ይሁን። ስለሰጠን ጊዜ እናመሰግናለን። እግዚአብሔር ሆይ ቀሪውን ዘመን ጊዜያችንን፣ ሕዝባችንን፣ ምድራችንን ለታመኑት እጆች አሳልፈ ይሰጣለሁ። በክብር በክርስቶስ ኢየሱስ ስም አሜን። ክርስትና ለመኖር ዋጋ በመክፈል እኔ የለበስኩት ሥጋ እጅግ ደካማ ነው። ከጎኔ በመቆም ካላበረታኸኝ ታውቃለህ ጌታ ሆይ እኔ ደካማ ነኝ። ታውቃለህ ጌታ ሆይ እኔ ደካማ ነኝ። በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልለው ያንተ ልውና ደስታዬ ያለበት ያለፈው ሰላሜ መገኘትን ነው ማደሪያዬ። ቅዱሳን በዓለም ያላችሁ በሙሉ የጌታ ጸጋ ከመንፈሳችሁ ጋር ይሁን። እንግዲህ ሐዋርያው ቅዱስ ጳውሎስ እንደሚለው ከክርስቶስ ፍቅር ሊለየኝ የሚችል
አንዳች ነገር እንደሌለ ተረድቻለሁ። ማጣት ነው፣ ማግኘት ነው፣ ከፍታ ነው፣ ዝቅታ ነው፣ መታሰር ነው፣ መደብደብ ነው፣ መገደል ነው። ከዚህ ከተሰጠኝ ከተገለጠልኝ ከክርስቶስ ፍቅር የሚለየኝ ምንም ነገር የለም። የዲያብሎስን ስራ የጨለማን ስራ ታውቁታላችሁ። ይህንን እምላችሁ ወገኖች ሆይ እስቲ ዛሬ በክርስቶስ ፍቅር ልጠይቃችሁ፣ ሼር አድርጉ። እኔ ሼር አድርጉ ነው። እኔ ሰብስክራይብ እኔ ችግር የለብኝም። እኔ ምንም ድንቡሎ አልፈልግም ከዚህ ጌታ ምስክሬ ነው። ስለዚህ ግን ሰዎች እስቲ ይወቁት መንፈሳቸው ነፍሳቸው ዛሬ ከአንድ ሰዓት በኋላ እንኳን ሰው ነፍሱ አልፋ ብትሄድ እንኳን ንስሐ ይግባ። ስለዚህ ሁላችንም በያለንበት የምናውቃቸው ሰዎች በሁሉ ሃይማኖት ውስጥ ችግር አለ፣ በሁሉ ቤተክርስቲያን ችግር አለ። ወገኖች ዘመኑን ዋጁ፣ ዘመኑን ግዙ፣ አትባክኑ። በጌታና በኃይሉ ችሎት የበረታችሁ ሆነዋል። አንደኛ ጌታን አጥብቃችሁ ያዙ ነው የሚለው። ሁለተኛ በእግዚአብሔር ኃይል ታመኑ፣ በትንሣኤው ኃይል ታመኑ። ሁሉን ሊያደርግ የሚችል ስልጣን በሰማይ በምድር ተሰጠኝ አለ። አንድ ኢየሱስ ክርስቶስ ብቻና ብቻ ነው። በቃ መታመኛችን እሱ ነው። ስለዚህ እህቶቼ፣ ወንድሞቼ ሰብስክራይብ በማድረግ ሌሎችም እንዲገቡ እናንተም ደግሞ ሼር አድርጉ። ይህን ስለምታደርጉ ጌታ ኢየሱስ ዘመናችሁን ይባርክ። በክርስቶስ ፍቅር ወዳችኋለሁ። ሻሎም አደረሰኝ ክፉ ጠብቆ እስከ ፍጻሜው ያቆመኛል ጌታ። አገሬ እገባለሁ እምነቴ ሳይፈታ ባለፍኩበት መንገድ ለእኔ ተጠንቅቆ እዚህ ያደረሰኝ ክፉ ጠብቆ እስከ ፍጻሜው ያቆመኛል ጌታም። አገሬ እገባለሁ እምነቴ ሳይፈታ ሳይጥለኝ ውሃ ሳያሰጥመኝ እጄን በእጁ ይዞ ወንዝን አሻገረኝ። የፈተናው እሳት ወላፈን ሳይጎዳኝ በጌታዬ ጸጋ በሕይወት አለፍኩኝ። ባለፍኩበት ለእኔ ተጠንቅቆ እዚህ ያደረሰኝ ክፉ ጠብቆ እስከ ፍጻሜው ያቆመኛል ጌታም። አገሬ እገባለሁ እምነቴ ሳይፈታ ጌታ የሰራውን ድንቅ አስታውሳለሁ። ስላለፈው ዘመን አመሰግናለሁ። ከፊቴ ላለውም በእርሱ ደግፋለሁ። በዘላለም ክንዱ በክፉ ኖራለሁ። ባለፍኩበት መንገድ ለእኔ ተጠንቅቆ እዚህ ያደረሰኝ ክፉ ጠብቆ እስከ ፍጻሜው ያቆመኛል ጌታ። አገሬ እገባለሁ እምነቴ ሳይፈታ ከሕያዋን ጋራ ኖሬ እንዳከብረው ፈተናን አልፌ እንዳመሰግነው ኢየሱስ ከጎኔ ቆሞ አበረታኝ። ከአንበሳው አፍም ደጋግሞ አወጣኝ። ባለፍኩበት መንገድ ለእኔ ተጠንቅቆ
ፍጻሜውን ያቆመኛል ጌታው አገሬ እገባለሁ እምነቴ ሳይፈታ ባለፍኩበት መንገድ ለኔ ተጠንቅቆ እዚህ ያደረሰኝ በክፉ ጠብቆ ፍጻሜውን